ኳንቲታቲቭ እንደገና ለሁለት ከፍላቸው ኢንትሪንሲክ ኦር ታይም ሲሪስ ሜትድ እና አሶሺዬትድ ፎርካስቲንግ ሜትድ ኦር ኮዛል ሜትድ ብለን በሁለት አይተናል። ኢንትሪንሲክ ኦር ታይም ሲሪስ ሜትድ የምንላቸውን በርካታ ናቸው። ወደኋላ አሳልፈናል። ፓርት 1 ቪዲዮ አብዛኞቹን አይተናል። እዛ ላይ ሄዳችሁ ቼክ ማድረግ ትችላላችሁ። አሁን ቀጥታ ወደ አሶሺዬትድ ፎርካስቲንግ ሜትድ። አሶሺዬትድ ፎርካስቲንግ ሞዴልስ ኦር ኮዛል ሞዴል እንለዋለን። አሲዩም ዛት ዘ ቫሪያብል ቢንግ ፎርካስትድ ፎርካስት የምናደርገው ዘ ዲፔንደንት ቫሪያብል ዲፔንደንት የሆነው ነው ፎርካስት የምናደርገው ቫሪያብል ኢዝ ሪሌትድ ቱ አዘር ቫሪያብልስ ኦር ኢንዲፔንደንት ቫሪያብል ኢን ዘ ኤንቫይሮንመንት ከኢንዲፔንደንቱ ጋር ሪሌትድ ተያያዥነት አለው ማለት ነው። እሱ ላይ ነው ዲፔንድ የሚሆነው። ኢን ኢትስ ሲምፕለስት ፎርም ሊኒየር ሬግሬሽን ኢዝ ዩዝድ ቱ ፊት ኤ ላይን ቱ ዘ ዳታ። ሊኒየር ሬግሬሽን ሞዴልን ብንጠቀም ለሱ ቤስት ፊት ነው ማለት ነው። ዛት ላይን ኢዝ ዘን ዩዝድ ቱ ፎርካስት ዘ ዲፔንደንት ቫሪያብል ፎር ሰም ሰሌክትድ ቫልዩ ኦፍ ዘ ኢንዲፔንደንት ቫሪያብል። ይሄ ሊኒየር ሬግሬሽን እሱን ፊት ለማድረግ የምጠቀምበት ፎርሙላ ነው ማለት ነው። ዘ ሬግሬሽን ሜተድ ኢን ሬግሬሽን ሞዴል ዘ ኳንቲቲ ቱ ቢ ፎርካስት ኢን ዘ ዲማንድ ፈንክሽን ኢዝ ዘ ዲፔንደንት ቫሪያብል። ፎርካስት የምናደርገው ዲፔንደንት ቫሪያብል ነው። ኤንድ ዘ ዲተርሚኔሽን ኦፍ ዲማንድ ኦር ዘ ኢንዲፔንደንት ኦር ኤክስፕላናቶሪ ኦር ኤግዞጂነስ ቫሪያብል በሱ ዲተርሚናንት እሱ ነው ወሳኙ ማለት ነው። እሱ ኤክስፕላናቶሪ ቫሪያብል ማለት ይችላል። ኢንዲፔንደንት ኦር ኤግዞጂነስ ቫሪያብል እንለዋለን። ኢንዲፔንደንት ኤግዞጂነስ ዲተርማይንድ ቫሪያብል ማለት ይችላል። ኢንዲፔንደንት ቫሪያብል ማለት ነው። ሰፖዝ ዊ ዋንት ቱ ፎርካስት ዘ ዲማንድ ፎር ዋይ ፎር ኤግዛምፕል ፎር ፓርቲኩላር ፔሪድስ ኦን ዘ ቤዝ ኦፍ ሰም ፓስት ዳታ ዊ ውድ ኤስቲሜት ዘ ሬግሬሽን ኮኤፊሽንት ኦፍ ዘ ፎርሙላችን ይቺ ነች። ዋይ ኢዝ ኢኳልስ ቱ ኤ ፕላስ ቢ ኤክስ። ዋይ እቺ ዲፔንደንት ናት። ዋይ ዲፔንደንት ናት። ኤ ኢንተርሴፕት ናት። ቢ ስሎፕ ኢንተርሴፕት ፎርም ናት። ኤክስ ደግሞ ኢንዲፔንደንት ናት ማለት ነው። ኢንዲፔንደንት where y represents the quantity to be demanded and x represents a single variable or population and a and b are constant. a እና b constant ናቸው። ሶ አሁን y ዲፔንድ የሚሆነው x ነው። x ቼንጅ ካደረገ when x increase in one unit yም ደግሞ በx ቼንጅ ባደረገበት ወይም ኢንክሪዝ ኦር ዲክሪዝ ባደረገበት ይጨምራል ወይም ይቀንሳል ማለት ነው። the parameter a and b can be estimated using the past data. በፓስት ዳታ ባለን ተነስተን ኤስቲሜት የምናደርጋቸው። consider the following hypothetical past data on the demand for the sugar for years 2002-2006 using the hypothetical data developed in the regression demand for sugar ይለናል። አሁን ይራችን ከየር 2002-2006 ወደ 2006 ተሰጥቶናል። ከዛ ፖፑሌሽን ኢን ሚሊዮን ኳንቲቲ ኦፍ ሱጋር ዲማንድ ይሄው ተሰጥቶናል። ስለዚህ አሁን ዴቨሎፕ ነው የምናደርግ። መጀመሪያ ዴቨሎፕ እናደርጋታለን። ወይ እኩል ይሆናል a plus bx የሚለውን ፎርሙላ ዴቨሎፕ እናደርጋለን ማለት ነው። ያንን ደግሞ ዴቨሎፕ ለማድረግ መጀመሪያ ቢ አልተሰጠንም። ከዚህ ማለት ቢ አልተሰጠንም። ስለዚህ ቢን እንዴት አድርገን ነው የምናገኘው? y እኩል ነው a plus bx። ስለዚህ አሁን a እና ቢን አላገኘንም። ቢ ፎርሙላው አሁን ከዚህ ጋር እንዴት አድርገን ነው የምናወጣው? እሺ n times summation of xy minus summation of x summation of y divided by n times summation of x square minus ቀንደፈን ከፍትና ሰሜሽን ኦፍ ኤክስ ሶሪ እዚህ ጋር ለመጻፍ መሰረት አልቻልኩኝም። ከዚያ ስኩዌር እናደርጋታለን ማለት ነው። ስኩዌር እናደርጋታለን። በቃ ፎርሙላ ነው። ዳክተር ላይ ሳይቻለሁ ወደ እዛ እንሂድና ነው። እሺ ሉክ አሁን ፎርሙላችን ፎር ሬግሬሽን ላይን ይሄው እዚህ ጋር የጻፍኩት ነው። a plus bx ነው። ዴቨሎፕ ሬግሬሽን ሞዴል ፎር ሱገር ነው። በቃ የታዘዝ ነው። አሁን ፖፑሌሽናችንን ኤክስ እንበለው ሱገሩን ደግሞ ዋይ አልነውና ከዚያ ፎርሙላችን አሁን ቢል ለማስላት እዚያ ያለው n ታይምስ ሰሜሽን ኦፍ ኤክስ ዋይ ማይነስ ሰሜሽን ኦፍ ኤክስ ሰሜሽን ኦፍ ዋይ ኦቨር n ታይምስ ሰሜሽን ኦፍ ኤክስ ስኩዌር ማይነስ ሰሜሽን ኦፍ ኤክስ ሆል ስኩዌር። ይህ ስለሆነ አሁን ኤክስ ዋይ ያስፈልገናል። መጀመሪያ ኤክስ ዋይ ለምሳሌ ያህል 10 ሲባዛ በ40 412 50 600 1560 እያለ 900 ሁሉንም ይሄንን በዚህ እያበዛን እንቀጥላለን ማለት ነው። ለዚህ እንቀጥላለን። ከዚያ በኋላ ሰም እናደርጋለን። እዚህ ጋር ሰም ስለሚለን ሰም እናደርጋለን። ሰሙን እናስቀምጣለን ማለት ነው። ከዚያ አሁን ምን ያስፈልገናል? ኤክስ ስኩዌር ኢንዲቪጁዋል ስኩዌር ማድረግ ስለሚያስፈልገን 10 ስኩዌር 100 12 ስኩዌር 144 ሁሉ እንደዚህ ያደርጋችሁ 40 ስኩዌር 1600 ይመጣል ማለት ነው። እነዚህ ስኩዌር ካደረግን በኋላ ደግሞ ሰም እናደርጋለን። ምክንያቱም ፎርሙላው ላይ ሰም ስለሚጠይቀን ማለት ነው። ይሄው ሰም ይጠይቀናል። መጀመሪያ ኤክስን ስኩዌር ካደረግን በኋላ ይቺ ማለት ነው። ኤክስን ስኩዌር ካደረግን በኋላ ከዚያ ሰም እናደርጋለን ማለት ነው። ከዚያ ለጥቆ ምን ያስፈልገናል? ለፎርሙላው ሰሜሽን ኦፍ ኤክስ ስኩዌርን ሰሜሽን ኦፍ ኤክስን ስኩዌር ማድረግ ይሄው እዚህ ጋር አስቀምጬላችኋለሁ 23104 ሰሜሽን ኦፍ ኤክስ ስኩዌር ማለት ነው። ስለዚህ አሁን መተካት ነው ፎርሙላው n ታይምስ ሰሜሽን ኦፍ ኤክስ ዋይ ማይነስ ሰሜሽን ኦፍ ኤክስ ሰሜሽን ኦፍ ዋይ ኦቨር n ታይምስ ሰሜሽን ኦፍ ኤክስ ስኩዌር ማይነስ ሰሜሽን ኦፍ ኤክስ ስኩዌር ማለት ነው። አሁን እቺ መጀመሪያ ስኩዌር ካደረግን በኋላ ነው ሰም የምናደርገው። እዚህ ጋር ደግሞ ሰም ካደረግን በኋላ ነው ስኩዌር የምናደርገው። ይሄኛው እዚህ ጋር ነው፣ ይሄ እዚህ ጋር ነው ማለት ነው። ይሄ ነው። ሌትስ ኮንቲኒው። እሺ አሁን መተካት ሰብስቲት ማድረግ ነው። 7 ሲባዛ 12000 ከየት መጣ?
12 ከየት መጣ ደግሞ ኤክስ ዋይ ሰሜሽን ኦፍ ኤክስ ዋይ ነው። ሰሜሽን ኦፍ ኤክስ ዋይ የት ነው የሚገኘው? ይሄው እዚህ ጋር ያለው ሰሜሽን ኦፍ ኤክስ ዋይ ይሄ ነው ማለት ነው። ይሄንን 7 ደግሞ ኤን ነው ደግሞ ይሄ አሁን እንትናችን መቁጠር ነው የሰጠን ዳታ ብዛት 1 2 3 4 5 6 7 ስለዚህ 7 ነው የሚሆነው ማለት ነው። 7 ዳታችን 7 ይሆናል። 7 ሲቀነስ 152 ሲባዛ 400 152 ሰሜሽን ኦፍ ኤክስ ነው። 152 ሰሜሽን ኦፍ ኤክስ ነው። 400 ደግሞ ሰሜሽን ኦፍ ዋይ ማለት ነው። ኦቨር 7 ኤን 7 ናት ሲባዛ ሰሜሽን ኦፍ ኤክስ ስኩዌር ሰሜሽን ኦፍ ኤክስ ስኩዌር ከየት ነው የምናገኘው? ሰሜሽን ኦፍ ኤክስ ስኩዌር ይሄው እዚህ ጋር አስቀምጬላችኋለሁ። ያው ኤክስ መጀመሪያ ስኩዌር ካደረግን በኋላ ሰም የምናደርገው 3994 ይሄው እዚህ ጋር ተቀምጦልናል ማለት ነው። ከዚያ ደግሞ ማይነስ ሰሜሽን ኦፍ ኤክስ መጀመሪያ ሰም ካደረግን በኋላ ስኩዌር ነው የምናደርገው። እዚህ ጋር አስቀምጬላችኋለሁ። እሱ መስታችሁ ማስቀመጥ ነው። ከዛ መጨረሻ ላይ አቀናንሳችሁ ስታካፍሉት 1.96 ይመጣል ማለት ነው። ቢ 1.96 ይመጣል ማለት ነው። ዋይል 1.96 ቢ ከመጣለን ኤን ደግሞ መፈለግ አለብን። ሰሜሽን ኦፍ ዋይ ማይነስ ሰሜሽን ኦፍ ዋይ ማይነስ ቢ ታይምስ ሰሜሽን ኦፍ ኤክስ ቢን አሁን 1.96 አግኝተናል። ስለዚህ እንተካ ሰሜሽን ኦፍ ዋይ 490 ፍሮም ዚስ 490 ማይነስ 1.96 ደግሞ ቢን ይሄው እዚህ ጋር አግኝተናል። ቢን ከዚህ ጋር እንወስዳለን ማለት ነው። ቢን ከዚህ ጋር እንወስድና 1.96 ሲባዛ ሰሜሽን ኦፍ ኤክስ 152 ፍሮም ዚስ ዊ ቴክ እሷን 152 ከወሰድን በኋላ ይሄ 152 ሲካፈል ኤናችን ደግሞ 7 ናት ሲቀነስ 27.4 ይመጣል ማለት ነው። 27.4 ከዛ መጨረሻ ላይ ዋይ እኩል ነው ኤ ፕላስ ቢ ኤክስ ፎርሙላ መጻፍ ነው ማለት ነው። አሁን ኤን አግኝተናል፣ ቢን አግኝተናል። እንዳለ ዳይሬክትሊ ቆጭ ነው የምናደርጋት። ዋይ እኩል ነው 27.44 ፕላስ 1.96 ኤክስ። ስለዚህ ፎርሙላችን ሆነ ማለት ነው። ፎርሙላችን ከእንግዲህ በኋላ እንደ ጥያቄያችን ፎርሙላችን ካገኘን በኋላ መስራት እንችላለን ማለት ነው። ዴቨሎፕ ካደረግን በኋላ ሪግሬሽን ላይኑን ዴቨሎፕ ካደረግን በኋላ ፖፑሌሽን ወይንም ኤክስ የምንለው ኢንዲፔንደንት ቫሪያብል ሊሰጠን ይችላል። ከዛ ኳንቲቲ ወስደን ልንጠይቅ እንችላለን። ፖፑሌሽን ከተሰጠን ወይንም ኤክስ ማለት ነው ከተሰጠን ወይ እኩል ነው ኤ ፕላስ ቢ ኤክስ አድርገን ስለዚህ ኤክስ ከተሰጠን ዲፔንደንት ቫሪያብሉን ማወቅ እንችላለን። ደግሞ ኳንቲቲ ወስደን ከተሰጠን በዋይ ቦታ እንተካና ለምሳሌ እንበልና 50 ቢሰጠን 50 እኩል ነው ብለን የሆነ ቁጥር እንተካና ለምሳሌ ቅድሙን ብንወስድ የቅድሙን 27.44 ፕላስ 1.96 ኤክስ ማለት ነው። ስለዚህ ይህንን ወደ ትራንስፈር አድርገን የኤክስን ዋጋ እናገኛለን ማለት ነው። ስለዚህ ኤክስን በቀላሉ አገኘ ማለት ነው። እንደዚህ አድርገን መመለስ እንችላለን። ትራኪንግ ዘ ፎርካስት ኦር ሜጀር ፎርካስት አኩሬሲ ትክክለኛነቱ እንዴት ነው ሜጀር የምናደርገው አኩሬሲውን? ትራኪንግ ፎርካስት ኢዝ ዘ ፕሮሰስ ኦፍ ኮምፔሪንግ አክቹዋል ዲማንድ ዊዝ ዘ ፎርካስት። ፎርካስት ያደረግነው አለ ደግሞ አክቹዋል ላይ በእውነታው ደግሞ የሆነው አለ። ስለዚህ እነዛን ኮምፔር የምናደርግበት ነው ማለት ነው። ፎርካስት ኢረር ኢዝ ዘ ዲፈረንስ ቢትዊን አክቹዋል ዲማንድ ኤንድ ፎርካስት ዲማንድ። ይህ ፎርካስት ያደረግነው እና አክቹዋሉ በሁለቱ መካከል ያለው ልዩነት ነው ማለት ነው። ፎርካስት ኢረር ካን ኦከር ኢን ቱ ዌይስ። ፎርካስት ኢረር በሁለት መንገድ ሊከሰት ይችላል። አንደኛ ቢያዝ ነው፣ ሁለተኛ ደግሞ ራንደም ቫሪዬሽን ሲኖርና ቢያዝ ሲኖር በሁለቱ ይከሰታል ማለት ነው። ቢያዝ ኤግዚስት ዌን ዘ ኩሙላቲቭ አክቹዋል ዲማንድ ቫሪስ ፍሮም ዘ ኩሙላቲቭ ፎርካስት። ከኩሙላቲቭ ፎርካስቱ ኩሙላቲቭ አክቹዋሉ የተለየ ሆኖ ሲገኝ ምን ይከሰታል? ቢያዝ ይከሰታል ማለት ነው። ዚስ ሚንስ ዘ ፎርካስት አቨሬጅ ዲማንድ ሃዝ ቢን ኦቨር። የዚህ ጊዜ አቨሬጅ ዲማንዳችን የሚላል ስህተት ወይም ሮንግ ይሆናል ማለት ነው። ኤግዛምፕል ኢን ዘ ኤግዛምፕል ኢን ፊገር ቢሎው ዘ ፎርካስት አቨሬጅ ዲማንድ ወዝ 100 ኦር 100 but actual average demand was 700 divided by 6 equal to 100 ዩኒትስ ይላል። እንመልከተው። ፎርካስት ኤንድ አክቹዋል ዲማንድ ዊዝ ቢያዝ ከቢያዝ ጋር ሲሆን አሁን እንመልከተው። እሺ አሁን እዚህ ጋር አሁን ፎርካስት ተሰጥቶናል። ፎርካስት መንዝሊ ተሰጥቶናል። 100 ነው ፎርካስት። ከዛ ኩሙላቲቭ 100 ሲደመር እያደረግን ማለት ነው። ሁሉንም 100 ሲደመር 100 200 ሲደመር 100 300 ሲደመር 100 400 ሲደመር መጨረሻ ላይ 600 ይመጣል። ኩሙላቲቭ ፎርካስት ዲፈረንስ ፍሮም አክቹዋል ኩሙላቲቭ ከሆነ የተለያየ ከሆነ ምን ይመጣል ብለናል? ቢያዝ አለ ስላል ማለት ነው። ቢያዝ አለ ስላል አሁን እዚህ ጋር ደግሞ የኩሙሌቲቭ ኦፍ አክቹዋል ስንመለከት መንዝሊ የተሰጠ 110 125 120 125 130 110 720 ተሰጥቶናል። ኩሙላቲቭ 110 ሲደመር 110 ነው የመጀመሪያው። ቀጥለን 125 ስንደምር ሲደመር 120 330 ሲደመር 125 480 ሲደመር 130 610 ሲደመር 110 720 ሲደመር 720 700 ይመጣል ማለት ነው። 720 ይመጣል ማለት ነው። መጨረሻ ላይ ይሄ ይመጣልና ከዚያ አሁን ይሄንን ሲካፈል ለ6 እናድርገው። ኩሙሌቲቭ 600 ስለመጣልን ሲካፈል ለ6 ይሄንን ሲካፈል ለ6 ይሄኛው ኢኳልስ ቱ 100 ይሆናል። ይሄኛው ደግሞ 120 ስለዚህ እኩል አልመጣም ማለት ነው። ቢያዝ ተከስቷል። አሁን በዚህ ሁኔታ ቢያዝ ተከስቷል ማለት ነው። ፊገር ፎርካስት ኤንድ አቨሬጅ ዲማንድ ዊዝ ቢያዝ በቢያዝ ወቅት ያለን ማለት ነው። ይቺናይቱ ነጠብጣቧ ፎርካስት ናት። አክቹዋሉ ደግሞ ሶሊድ ላይ ነው። ስለዚህ አክቹዋሉ አባብ ሊሆን ይችላል፣ አባብ ዘ ፎርካስት ሊሆን ይችላል አንዴ፣ ሁለተኛ ደግሞ ቢሎ ሊሆን ይችላል። ይሄ የሚሆነው ቢያዝ ሲኖር ነው ማለት ነው። ቢያዝ ኢዝ ሲስተማቲክ ኢን ዊች አክቹዋል ዲማንድ ኢዝ ኮንሲስተንትሊ አባብ ኦር ቢሎ ዘ ፎርካስት። በቃ ነገርኳችሁ ነው። ወይ ከላይ ከፎርካስት ላይኑ
በላይና በታች ሲሆን ይከሰታል። ወይም ቢያዝ ጊዜ ዘ ፎርካስት ሹድ ቢ ኢቫሉዌትድ ኤንድ ፖሲብሊ ቼንጅድ ቱ ኢምፕሩቭ ኢትስ አኩሬሲ። ቢያዝ በሚከሰትበት ጊዜ ኢቫሉዌት አድርገን ምን ማድረግ አለብን? ኢምፕሩቭ ማድረግ አለብን አኩሬሲውን ማለት ነው። ዘ ፐርፐዝ ኦፍ ትራኪንግ ዘ ፎርካስት ኢዝ ቱ ቢ ኤብል ቱ ሪአክት ቱ ፎርካስት ኤረር ባይ ፕላኒንግ አራውንድ ኢት ኦር ባይ ሪዲዩሲንግ ኢት። እሱን በፕላናችን ሁኔታ ያለውን አናላይዝ በማድረግ እንደገና ደግሞ ሪዲዩስ ለማድረግ መሞከር አለብን። ወይ አክሴፕቴብል ላርጅ ኤረር ቢያዝ ኢዝ ኦብዘርቭድ ላርጅ የሆነ ወይም አክሴፕት የማናደርገው ኤረር ኦር ቢያዝ ሊከሰት ይችላል። ኢት ሹድ ቢ ኢንቨስቲጌት ቱ ዲተርሚን የተፈጠረበትን ሁኔታ ኢንቨስቲጌት ኬዙን መንስኤውን ኢንቨስቲጌት ማድረግ አለብን ይላል። ስለዚህ ኢንቨስቲጌት በማድረግ ያለውን ሁኔታ አናላይዝ አድርገን ሪዲዩስ ማድረግ እንችላለን ያንን ኤረር ማለት ነው። ራንደም ቫሪዬሽን ፎርካስት ኤንድ አክቹዋል ዳታ ዊዛውት ቢያዝ ያለ ቢያዝ ሲሆን ደግሞ ፎርካስት 100 ተሰጥቶናል። አክቹዋሉ ይሄ ተሰጥቶናል 105 98 104 105 96 ቶታሉ 600 ቶታላቸው አሁን ተመሳሳይ ሆኖልናል። አክቹዋል ዲፈር ፍሮም ፎርካስት ሲሆን ነበር ቢያዝ የመጣ አሁን። ስለዚህ አሁን ላይ ቢያዝ የለም፣ ቫሪዬሽን አለ። ከመቶ ከአክቹዋል ላይ ፎርካስት ሲቀነስ 105 ሲቀነስ 100 5 ነው። 94 ሲቀነስ 100 ኔጌቲቭ 6 -2 4 3 -4 እያለ ሄዳል። ስለዚህ እነዚህ ቫሪዬሽኑን በሱ ስንደምረው ይጠፋፋል። ስለዚህ እኩል ነው ማለት ነው። በዚህ ጊዜ አሁን ቢያዝ የለም ማለት ነው። ግራፊካል ፕሬዘንቴሽን ኦፍ ፎርካስት ኤንድ አክቹዋል ዳታ ዊዛውት ቢያዝ ያለ ቢያዝ ሲሆን እንደዚህ ነው። በቃ ይሄው እዚህ ጋር ፎርካስት ያደረግነው አለ። አክቹዋል አንዴ ሊወጣ ይችላል፣ አንዴ ሊያዝ ይችላል። በዳታችን መሰረት ይሄው አንዴ ይወጣል፣ አንዴ ይወርዳል። በቃ እንደዚህ ያለ ግራፍ ነው የሚሆን ማለት ነው። ቢያዝ ከሆነስ ግን እንደዚህ ያለ ይሆንና ሶሊድ ላይን አንዴ በዚህ ሊሆን ይችላል፣ አንዴ በዚህ ሊሆን ይችላል። እንደዚህ ያለ ግራፍ ነው ያየነው። ሜጀሪንግ ኤረር ፈርስት ሚን አብሶሉት ዲቪዬሽን ዋት ሚን አብሶሉት ዲቪዬሽን ኢዝ ዋን ሜተድ ኦፍ ሜጀሪንግ ፎርካስት ኤረር ሜጀር ለማድረግ የምንጠቀምበት ሚን አብሶሉት ዲቪዬሽን ነው ማለት ነው። ሚንስ አን አቨሬጅ ማለት ነው። አብሶሉት ሚንስ ዊዛውት ሪፈረንስ ቱ ፕላስ ኦር ማይነስ። ፕላስ ወይንም ማይነስ ሳናደርግ የምንገልጸው ነገር ምን ይባላል? አብሶሉት ዊዛውት ቱ በሁለት ነው። ዲቪዬሽን ሪፈረንስ ቱ ኤረር ነው። ኤረር ማለት የምንሰራው ሚን አብሶሉት ዲቪዬሽን እኮ ነው ሰም ኦፍ አብሶሉት ዲቪዬሽን ኦቨር ነምበር ኦፍ ኦብዘርቬሽን አድርገን መስራት ይችላል። ፎር ኤግዛምፕል ይሄው እዚህ ጋር መጣለን ካልኩሌት ማድ ይላል። ፎርካስት ይሄው 100 ቶታል 600 አክቹዋል 105 ይሄው አበቃ። ስለዚህ አሁን እዚህ ጋር ምንድነው የምናደርገው? ማዳችን ለመስራት ማድ እዚህ ኳልስቱ 5 ሲደመር 6 11 ሲደመር 2 13 ሲደመር 17 ሲደመር 3 20 24 ሲደመር 4 24 ይመጣልና 24 ሲካፈል ስንት ነው? ኦብዘርቬሽናችን 6 ነው። ለስድስተኛችን ነምበር ኦፍ ኦብዘርቬሽን ስናካፍለው 24 ሲካፈል ለ6 4 ይመጣል ማለት ነው። 4 ይመጣልናል። ዩዝ ኦፍ ሚን አብሶሉት ዲቪዬሽን ትራኪንግ ሲግናል ፎር ትራኪንግ ሲግናል የምንለው ፎር ትራኪንግ ኳሊቲ ኦፍ ፎርካስት የፎርካስታችን ጥራቱን ኳሊቲ የሆነ ፎርካስት አድርገን ተሆነ ወደ አክቹዋል የቀረበ ፎርካስት አድርገን ተሆነ እሱን በቀን ለማየት የምንጠቀምበት ነው። ትራኪንግ ሲግናል ፎርሙላ አልጀብራይክ ሰም ኦፍ ፎርካስት ኤረርስ ኦቨር ማድን ደግሞ አይተናል ቅድም። ኤግዛምፕል ዘ ፎርካስት ኢዝ 100 ዩኒትስ ኤ ዊክ አክቹዋል ዲማንድ ፎር ዘ ፓስት 6 weeks has been 105, 110, 103, 105, 107, and 115. If MAD is 7.5, calculate the sum of the forecast error and the tracking signal. አሁን እዚህ ጋር እንዴት እናደርጋለን? the forecast error ለማግኘት 105 minus 105 100 minus ከፎርካስታችን ከአክቹዋሎቹ ላይ መቀነስ ለሁሉም ማለት ነው። 105 ሲቀነስ 100 5 ነው። ሲደመር 110 ሲቀነስ 100 10 ነው። ሲደመር 103 ሲቀነስ 100 3 ነው። 105 ሲቀነስ 100 5 ሲደመር 5 107 ሲቀነስ 100 7 ነው። 115 ሲቀነስ 100 15። ስለዚህ ሁሉንም እንደምራለን 45። ይሄ ምን ይሆናልናል? ይሄ 45 ይሆናል። ይሄ ምንድነው? አልጀብራይክ ሰም ኦፍ ፎርካስት ያልነው ነው ማለት ነው። ከዚህ 45 አሁን እዚህ ጋር ማዳችን ባይሰጠን እነዚህን ሰብትራክት ካደረግን በኋላ 45 መጥቶልናል። 45 እንደመጣ ነምበር ኦፍ ኦብዘርቬሽናችን ስንት ነው? 1 2 3 4 5 6 ነው። ሲካፈል ለ6 ማለት እንችላለን ማለት ነው። ሲካፈል ለ6 እናደርጋቸው 7.5 ይመጣልናል ካልተሰጠን ማለት ነው። አሁን እዚህ ጋር ተሰጥቶናል። ስለዚህ ለ6 ስናደርገው 7.5 ይመጣል። ከዚህ አካፈል ነው። ትራኪንግ ሲግናል 40 ሲካፈል ለ7.5 6 ይመጣልናል ማለት ነው። 6 ይመጣልናል። ኮንቲንጀንሲ ፕላኒንግ ማድ ካን ቢ ዩዝድ ቱ ኮፕ ዊዝ ፖሲብል ኤክስትራ ዲማንድ ተጨማሪ የሆነ ኤክስትራ ዲማንድ በሚመጣ ወቅት ወይም ለኮንቲንጀንሲ ፕላኒንግ እንጠቀመዋለን ማለት ነው። ድንገተኛ የሆነ ዲማንድ ሲመጣ ለዛ እንጠቀመዋለን። ሴፍቲ ስቶክ ማድ ካን ቢ ዩዝድ ቱ ለሴፍቲ ስቶክ ሴት ለማድረግ እንጠቀምበታለን ማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። ከተመቻችሁ ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ። ማቴሪያል የሚፈልጉ ከሆነ ደግሞ ቴሌግራም ቻናል አለን። እሱን ጆይን አድርጋችሁ እዚያ ጋር ሜምበሮች አሉት። ቴሌግራም ቻናል አለን። እዛ ጋር ጆይን አድርጋችሁ እንደናንተ ያሉ ብዙ ሜምበሮች አሉት። እዛ የምትፈልጉትን መጠየቅ ትችላላችሁ፣ መረዳት ትችላላችሁ። ፕላስ ደግሞ ኤግዛሞችን ማግኘት ትችላላችሁ።
እሱን ጆይን ማድረግ ትችላላችሁ ማለት ነው። በተረፈ ባይ ባይ። በሌላ ቪዲዮ እስከምንገናኝ